የነበሩ የሃይማኖት አክባሪና ታማኝ የጌታ አገልጋይ አባት ነበሩ። ሟች አቶ በቀለ ኬኖሬ በደርግ ዘመነ መንግስት በ1967 ዓ.ም መሬት ላራሽ ተብሎ በወጣው አዋጅ መሰረት ኢድገት በህብረት ዘማቾች ተመርጠው በከምባታና ሀዲያ አውራጃ ጠምባሮ ወረዳ የሎካ ሳሮሬ ቀበሌ ተብሎ በሚጠራበት ጊዜ የመከላከያ የህዝብ ተጠሪ ሆነው ህዝብንና መንግስትን በታማኝነት በታታሪነት ያገለገሉ በመሪነታቸውም አንቱነትን ያተረፉ ተወዳጅ መሪ ነበሩ። ድጋም ከመነሻ ድጋም ብልሽት አለ። ድጋም ከመነሻ ድጋም ብልሽት ስላለ ቪዲዮ ላይ ከመነሻ ድጋም እያለኝ ነው። ሟች አባት አቶ በቀለ ኬኖሬ አጭር የህይወት ታሪክ። ሟች አቶ በቀለ ኬኖሬ በቀድሞ ከአጣ ዞን ኦሞ ሸለቆ ወረዳ በአሁኑ ጠምባሮ ልዩ ወረዳ በከረራ ቀበሌ ዋደያ ጎጥ በ1926 ዓ.ም ከአባታቸው ኬኖሬ ኤልሰቦ እና ከእናታቸው ወይዘሮ ሀፋሜ ያምቤ ተወለዱ። ሟች አቶ በቀለ ኬኖሬ በልጅነት ዕድሜያቸው ለአባትና ለእናት የመጀመሪያ ልጃቸው በመሆናቸው እጅግ በጣም ታዛዥና ትሁት፣ ለተናናሽ ወንድሞችና እህቶች ወላጅ አባት ከሞቱበት ቀን ጀምሮ አሳዳጊና መካሪ ወንድም የነበሩ በቤተሰቦችና በአካባቢ ማህበረሰብ ዘንድም በጣም ተወዳጅ ምርጥ አባት ነበሩ። ሟች አቶ በቀለ ኬኖሬ ዕድሜያቸው ለአቅመ አዳም ከደረሱ በኋላ ወይዘሮ ደስቴ ወለጮ ጋር በትዳር በፍቅር ተጋብቶ 2 ወንድ ልጆችንና 3 ሴቶችን ከወለዱ በኋላ የመጀመሪያ የትዳር አጋራቸው ሲሞቱ ከወይዘሮ አበረሽ የለቦ ጋር ተጋብቶ 2 ወንድ ልጆችን በድምሩ 35 ልጆችንና የልጅ ልጆችን ያሳደጉና ለወግ ማዕረግ ያበቁ ምርጥ አባት ነበሩ። ሟች አቶ በቀለ ኬኖሬ በዝንግርታ ቃለ ሕይወት ቤተክርስቲያን በ1934 ዓ.ም ኢየሱስ ክርስቶስን የግል አዳኛቸው አድርጎ ከተቀበሉበት ቀን ጀምሮ በቤተክርስቲያን ውስጥ በገንዘብ ያዥነት በምክር አገልግሎትና አስታራቂ ሽማግሌም የምክር አገልግሎትም ሲሰጡ በታማኝነትና በትጋት በታታሪነት ደከመኝ ሰለቸኝ ሳይሉ ልክ እንደ ሐዋርያ ጳውሎስ ጌታን ያገለገሉ አባት ነበሩ። ሟች አቶ በቀለ ኬኖሬ በጾምና በጸሎትም ለሀገራችን ለትውልድና ለሰላም ጭምር በእግዚአብሔር ፊት ሲቃትቱ የነበሩ የሃይማኖት አክባሪና ታማኝ የጌታ አገልጋይ አባት ነበሩ። ሟች አቶ በቀለ ኬኖሬ በደርግ ዘመነ መንግስት በ1967 ዓ.ም መሬት ላራሽ ተብሎ በወጣው አዋጅ መሰረት ኢድገት በህብረት ዘማቾች ተመርጠው በከምባታና ሀዲያ አውራጃ ጠምባሮ ወረዳ የሎካ ሳሮሬ ቀበሌ ተብሎ በሚጠራበት ጊዜ የመከላከያ የህዝብ ተጠሪ ሆኖም ህዝብንና መንግስትን በታማኝነት በታታሪነትና በትጋት ያገለገሉ መሪና አንቱነቱን በመሪነታቸው ያተረፉ ምርጥ ተወዳጅ መሪ አባት ነበሩ። ሟች አቶ በቀለ ኬኖሬ ባላቸው በመሪነት ብቃት በደርግ ዘመነ መንግስት በሁለተኛ ጊዜ ለኤቾ ሙስ ለ12 ቀበሌያት የህዝብ አስተዳደርና መሪ ሆኖ ያገለገሉ አባት ነበሩ። ሟች አቶ በቀለ ኬኖሬ በግብርና ዘመናዊ የእርሻ ዘይቤን በማዘመን በትንሽ መሬት ብዙ ምርትና ምርታማነትን በማምጣት ተግቶ የሚያርሱና ለሌሎችም ምርጥ ተሞክሮን ያሳዩና ያስተማሩ ሞዴል አርሶ አደርና አርብቶ አደር ነበሩ። ከዚህም በተጨማሪ በእጅ ኪነ ጥበባቸውና በመኖሪያ ቤት አሰራርን ለተለያዩ የሰዎች በህብረት ለሰዎችና ለተለያዩ ህብረተሰብ ክፍል ቀይሶ በመስጣት እንደ ቀያስ መሐንዲስም ያገለገሉ መሐንዲስና የኪነ ጥበብ ሰው ነበሩ። ሟች አቶ በቀለ ኬኖሬ ለልጆቻቸው ካለው የኢኮኖሚ ለውጥ ፍላጎት የተነሳ 2 ልጆቻቸውን ወደ ደቡብ አፍሪካ በመላክ ኢኮኖሚያቸውን እንዲያሻሽሉ ያደረጉ አባት ነበሩ። ሟች አቶ በቀለ ኬኖሬ ባደረባቸው ህመም ምክንያት ከዚህ በፊት በንግስት እሌኒና በሐዋሳ የመጀመሪያ ደረጃ ሆስፒታሎች ሕክምናቸውን ሲከታተሉ ቆይቶ
ከአባታቸው ከአቶ ኬኖሬ ኤብሰቦ ከእናታቸው ወይዘሮ አፋሜ ያምቤ በተወለዱ በ90 ዓመታቸው ሐምሌ 28 2016 ዓ.ም ከዚህ ዓለም በሞት አረፉ። ለወላጅ ዘመዶቻቸውና ለቤተሰቦቻቸው እንዲሁም ለልጆቻቸው መጽናናትን እንመኛለን። ነሐሴ 1 2016 ዋደያ